ሰላም ለእናንተ ይሁን የኔ ተወዳጆች እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ዛሬ በጌታ ቀን ማለትም እሁድ ከቅዳሴ በኋላ እንደዚህ እንደተለመደው በነጭ መጥቻለሁ። ቅዳሴ ላይ ከተነበበው የወንጌል ክፍል የተወሰነ የማካፈላችሁ ይሆናል። እንግዲህ ዛሬ የአብይ ጾም ሶስተኛ እሁድ ላይ ነው ያለ ነው። ማለትም ምኩራብ እንግዲህ ዘረደ ብለን ጀምረን ቅድስት ብለን አስቀጠልን ዘን አሁን ምኩራብ ላይ ነን። መጻጉዕ ብለን ደግሞ የምንቀጠል ይሆናል። ስለዛ ከዛሬው ቀን ጋር የተያያዘ የወንጌል ክፍል ነበር የተነበበው። ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ያለው ጌታችን ኢየሱስ የአይሁድ ፋሲካ በደረሰ ጊዜ ከቅፍርናሆም ወደ ኢየሩሳሌም ይመጣና ወደ መቅደስ ይገባል እና ወደ መቅደስ ሲገባ ካገኛቸው ነገሮች ውስጥ ምን ነበረ? አንዳንዶች በሬዎችን፣ በጎችን፣ ርግቦችን የሚሸጡ አገኘ። እንዲሁም ደግሞ ገንዘብ ለዋጮችን እዛ ጋር ፊት ለፊት ላየ እና አስቡት፣ በእግዚአብሔር መቅደስ ውስጥ በእግዚአብሔር ቤት ውስጥ ምንድነው የእግዚአብሔር ቃል የሚነገርበት የእግዚአብሔር ነገር የሚፈጸምበት የሚደረግበት እዛ ቤት ውስጥ ገንዘብን የመሰብሰብ ነገር ይሄ በጎችን የሚሸጡ በሬዎችን የሚሸጡ ርግቦችን የሚሸጡ ገንዘብ ለዋጮችን እንዲህ የንግድ ስፍራ አድርገውት ጌታችን አየ። በነገራችን ላይ በሐዲስ ኪዳን የእግዚአብሔር ቤት ቤተክርስቲያን ናት። የክርስቲያን ውስጥ እንዲህ አይነት ነገር ሲፈጸም ማለት ነው። ጌታችን ይህንን አየና የገመድ ጅራፍ አዘጋጅቶ ምንድነው በሬዎችንም በጎችንም አባረረ። የገንዘብ ለዋጮችንም ገንዘባቸውን አፈሰሰባቸው። ርግብ ሻጮችንም ከዚህ ውሰዱ፣ የአባቴን ቤት የንግድ ቦታ አታድርጉት ብሎ ተቃወማቸው። ኢማጂን ይህንን ነገር ያደረገው ጌታችን ኢየሱስ በፈሪሳውያንና በጸሐፍቱ ፊት ነው። ምክንያቱም በቤተ መቅደስ ነው ይሄ ነገር እየተፈጸመ ያለው እና በእነርሱ ፊት ፈሪሳውያኑ ጸሐፍቱ ባሉበት ፊት ጌታችን ይህንን አደረገ። ልክ ይህንን ሲያደርግ የተመለከቱ ደቀ መዛሙርት የእርሱ ደቀ መዛሙርት ሐዋርያቱ ምን ትዝ አላቸው? ከመጽሐፍት የቤት ቅናት ይበላኛል የሚለው የእግዚአብሔር ቃል ትዝ አላቸው። የቤት ቅናት ይበላኛል። የእግዚአብሔር ቤት ማለት ነው። የእግዚአብሔር ቤት ቅናት ይበላኛል። አሁን በአዲስ ኪዳን ቤተክርስቲያን ናት ብያቸዋለሁ። ጌታችን ያኔ የእግዚአብሔር ቤት ቅናት በልቶት ምን እንዳደረገ እናውቃለን። ከአዲስ ኪዳን በአዲስ ኪዳን መንፈስ ስናየው ደግሞ የእግዚአብሔር ቤት ቤተክርስቲያን ናትና የቤተክርስቲያን ቅናት በልቶት ጌታችን ኢየሱስ ስለ ቤተክርስቲያን ራሱን አሳልፎ ሰጠ። ልክ በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ከቁጥር 25 ጀምሮ ቅዱስ ጳውሎስ እንደተናገረው ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳት እናንተ ደግሞ ሚስቶቻችሁን ውደዱ ይልና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠ። የዚህን ያህል የእግዚአብሔር ቤት ቅናት በላው ጌታችን ኢየሱስና ራሱን ለቤተክርስቲያን አሳልፎ ሰጠ። ስለዚህ አሁንም እኛ ሁላችን ደግሞ ለእግዚአብሔር ቤት ለቤተ ክርስቲያን የእግዚአብሔር ቤት የቤተ ክርስቲያን ቅናቱ ሊበላን ይገባል። በእግዚአብሔር ቤት ውስጥ በቤተ ክርስቲያን ውስጥ እንዴት ልንኖር እንደሚገባን እናውቃለን አይደለ? ያንን ኑሮ እኛ ራሳችን ለመኖር መነሳት፣ ሌሎች ደግሞ በዙሪያችን ያሉ ሰዎችም ደግሞ በእግዚአብሔር ቤት ውስጥ በምን መልኩ መኖር እንዳለበት እንደሚገባ እሱን ተረድተን እነሱንም ደግሞ ማገዝ፣ የእግዚአብሔርን ቃል መናገር፣ የእግዚአብሔርን ቃል ሁሌም በስራ ቦታችን በዙሪያችን የእግዚአብሔርን ቃል እየተናገርን በቤት ውስጥ ያሉትንም ማጽናትና እንዴት መኖር እንደሚገባ የተወሰነ መመካከር። የቤቱ ቅናት የቤተክርስቲያን ቅናት ሲበላ እንደዚህ እናደርጋለን። ከኤርሲያን ውጭ ያሉትንም ሰዎችም ደግሞ የእግዚአብሔርን ቃል እያካፈልናቸው በእግዚአብሔር ቃል ነው ሁላችንም ወደ እግዚአብሔር የምንቀርበው አይደል? ልክ እንደዚህ ሁሉ ሌሎችንም ደግሞ ወደ እግዚአብሔር እንዲቀርቡ ወደ ጌታችን ወደ ክርስቶስ ኢየሱስ እንዲቀርቡ ማድረግ እና የእግዚአብሔር ቤት ቅናት የቤተክርስቲያን ቅናት ሁላችንም ደግሞ ሊበላን ይገባል ነው። ይቆየን። መልካም የጌታ ቀን